ያሙ ምን ሆንክብኝ? ምንድነው? ልቀቂኝ! አቦ በእናትሽ ሁሉም እኮ ሳቁብኝ። ደህና አሉኝ እኮ። እናንተ ነገ እኮ የኔ ልደት ነው። አትመጡም እኛ ቤት? ልደቴ ይላል እንዴ? መቼ አለፈላችሁ? እናንተ ደሃ አይደላችሁ? ምን ከመቼ ጀምሮ ነው ያንተ ልደት መከበር የጀመረው? ትሽ ስታስጠሉ። ያሙ ምን ሆንክብኝ? ምንድነው? ልቀቂኝ! የኔ ልደት ብቻ ነው እንደማይከበረው? የጓደኞቼ ሁሉ በአመት ይከበራል። እኔ ከነሱ በታች ነኝ? ልጄ ምን ሆንክብኝ? አቦ በእናትሽ ሁሉም እኮ ሳቁብኝ። ደህና አሉኝ እኮ። ባባዬ እመጣለሁ ወደ ቤት። እሺ ቶልቻ እባክህ እምቢ እንዳትለኝ፣ እባክህ እርዳኝ። ምንድነው? ኬዛሪን ብቻ አውጣኝ እባክህ እባክህ። አረ ተነሺ። ምንድነው? ልጄ በኔ እድል እኮ የጓደኞቹ መሳቂያ ሆነብኝ። አረ ተነሺ፣ አታልቅሺ። ተነሺ። 1000 ብር ብቻ። አረ በቃ አታልቅሺ። እንኪ ውሰጂና ሂጂ። ይሄው እንኪ ሂጂ። አመሰግናለሁ። ውለታህን ፈጣሪ ይክፈል። ሰላም ነው? ሰላም። ኬክ ፈልጌ ነበር። ስንት ኪሎ ይሆንልሽ? 1 ኪሎ 1000 ብር። እሺ እቺን ኩፖን ደግሞ ያዣት። የምን ኩፖን ነው? ኩፖኑማ በሻሸመኔ ከተማ በሁላችንም ዘንድ ተወዳጅና ተመራጭ የሆነው ኦፕሲናን ካፌ እንድትሸለሙበት ያዘጋጀላችሁ እድል ነው። አዎ እንድትሸለሙበት። በከተማችን ሻሸመኔ ለየትኛውም ፕሮግራም ጣፋጭና የሚያማምሩ ኬኮችን በመስራት የሚታወቀው ኦፕሲናን ካፌ እናም አሁን ለእናንተ ለውድ ደንበኞቹ ትልቅ እድል አዘጋጅቶላል። ሽልማቱም የሚቆየው ለ1 ወር ብቻ ሲሆን ከኦፕሲናን ካፌ አንድ ኬክ ስታዙ እድለኛ የሚያደርጋችሁ አንድ ኮድ ይሰጣችኋል ማለት ነው። የምንሸልመው 10 ሰው ሲሆን ሽልማቱ ደግሞ 1000 ብር ነው። ለአንደኛ እድለኛ 40000 ብር፣ ለሁለተኛ እድለኛ 25000 ብር፣ ለሶስተኛ እድለኛ 15000 ብር፣ ለአራተኛ እድለኛ 10000 ብር፣ ለአምስተኛና ለስድስተኛ የ5000 ብር ሽልማት እንዲሁም ከ7 እስከ 10 ላሉት እድለኞች የኬክ ሽልማት ይጠብቃቸዋል። መልካም እድል። ኦፕሲናን ካፌ